በትላንትናው ዕለት የአሜሪካ ስፔሻል ፎርሶች ወይ ደግሞ የአሜሪካ ልዩ ኃይሎች ኮማንዶዎች የሰሩት ስራ እንግዲህ ከፊልም ነው። በቃ ፊልም የሚያስነቅ ስራ ነው የሰሩት። ቆሰለባቸውን ወታደር ከኢራን ይዞ ለመውጣት የሰሩት ኦፕሬሽን ብቻ ሳይሆን ኢራን ውስጥ እዛው ሜክሽፍት ራሱ ኢራን ውስጥ ሊጠቀሙበት የሚችሉ ራሳቸው ኤርቤዝ ሁሉ ገንብተዋል ነው የተባለ የሚገኘው። ቴክኒካሊ ገንብተዋል ሳይሆን ለኤርቤዝ ወይ ደግሞ አየር እነዚህ አውሮፕላኖችና ሄሊኮፕተሮቹ እንዲያርፉበት አንድ ቦታ መርጠው ከዛ ነበር ኦፕሬሽኖች ሲሰሩ የነበሩት ከዛው ከኢራን ውስጥ የተነሱ ማለት ነው። በተጨማሪ እነዚህን ኮማንዶችና እነዚህን ስፔሻል ፎርሶች ወደ ቦታው የሚያመጡ የነበሩና ከቦታው ይወስዱ የነበሩ ሁለት C-130 የተባሉ ኤርክራፍቶች እንግዲህ ጉዳት ደርሶባቸው በኢራን አየር መቃወሚያዎች ኮንፈርም አልተደረገም። በኢራን አየር መቃወሚያዎች ይጎዱ ወይስ ደግሞ እነሱ ሲያርፉ በአሜሪካኖቹ ስህተትና በአሜሪካኖቹ ዲፌክቲቭን አልታወቀም። ብቻ ከሁለት አንዱ ነው የሚሆነው። እኔ ሞር ወደ አየር መቃወሚያ ነው እያደለው የምገኘው። ብቻ በእነሱ ጉዳት ደርሶባቸው የነበሩ ሁለት ኤርክራፍቶች ሳይቀር እነሱን ኤርክራፍቶች ራሱ አፈንድተው እነሱን ኤርክራፍቶች በኢራኖች እጅ እንዳይገቡ እነሱን ኤርክራፍቶች አፈንድተው ከዛ ሶስተኛ ኤርክራፍት መጥቶላቸው ነው እንግዲህ ይዟቸው ወጣ የተባለው። ፊልም የሚመስለው ኦፕሬሽን ነው የተሰራው። እርስ በርስ መዋጋታቸው ሳያንስ ከዛም በተጨማሪ ደግሞ አውሮፕላናቸውን አቃጥለው ሁለት አውሮፕላናቸውን አፈንድተው ከዛ ሶስተኛ አውሮፕላን መጥቶላቸው ነው እንግዲህ ሄዱት። እንግዲህ ይሄን ያህል ጊዜ ይሄን ያህል ሰዓታት የአሜሪካ ስፔሻል ፎርሶች የአሜሪካ ወታደሮች ኢራን ምድር ሲንቀሳቀሱ የአሜሪካ ስፔሻል ፎርሶች አውሮፕላኖቻቸውን ሲያሳርፉ ኢራን ምድር ላይ እንግዲህ ከባድ ነው። ማንኛውም የዚህ ኦፕሬሽን ፉል ዲቴል በቅርቡ ይወጣል። ስለዚህ ፉል ዲቴል ሲወጣ ደግሞ አብረን የምንመለከት ይሆናል። ከዚህ ውጭ የቀሩ ነገሮች አሉ ወይስ ደግሞ የሚቀነሱ የሚጨምሩ ነገሮች አሉ የሚሆን የምንመለከት ይሆናል። ከዚህ ሰውዬ ጋር ብዙ ማለስማማባቸው ነገሮች ቢኖሩም እንግዲህ ከትላንትና ወዲያ በተናገሩ ነገር ግን በጣም በከፍተኛ ሁኔታ ያስማማለሁ። ኢራን ትራሪ እንደነገርኩ ብዙ ሰዎች በጣም የምትወዱት በጣም በከፍተኛ እንትን ነው የምትሰጡት። እኔ ጋር እንደዛ አይነት ቦታ የለውም። ጀስት አናዘር ሚሊተሪ ጁንታ የሚሊተሪ የገለበጠ መንግስት ገልብጦ የመጣ ስልጣን ላይ የሚገኝ ህዝብ ሳይመርጠው ስልጣን ላይ የሚገኝ ያው ሂዝ ጀስት ትራይንግ ቱ ቢ በጣም በቃ ሴቪየር ነኝ እነ ቶማስ ሳንካራ ለመተካት እየሞከረ ያለ መሪ ነው ይመስለኝ ለኔ which is actually የራሽያን ወር ደግሞ የሩሲያ ፕሮክሲ በቃ በእንትን ውስጥ በአፍሪካ ውስጥ በምዕራብ አፍሪካ ውስጥ በሩሲያ የሚነዱና በሩሲያ ከሚመሩ መንግስቶች መካከል አንደኛዋን እየመራ የሚገኝ መሪ ነው ለኔ። ትናንትና ከትናንት ላይ የተናገረው ነገር ምንድነው? ዲሞክራሲ የሚባል ነገር አያስፈልገንም የሚለው ነገር እሱ ነገር ላይ እስማማለሁ። በስመ ዲሞክራሲ ወር ደግሞ ዲሞክራሲ አለ በሚባል ነገር ብዙዎች ሀገሮች ሲፈርሱ አይተናል። ሰዎች ሲሞቱ አይተናል። የሰዎች ደም መፋሰስና የሀገሮች መፍረስ ተመልክተናል። ስለዚህ ዲሞክራሲ ኪልስ፣ ዲሞክራሲ የሚባል ነገር ይገላል። ዲሞክራሲ የሚባለው ነገር ከአይምሯችሁ አውጡት በማለት እንግዲህ ለህዝቡ መልዕክት ያስተላልፈው ከሱ ጋር አግሪ ወጣት like 100% ከሱ ጋር መስማማበት ነገር ነው። ይሄ ዲሞክራሲ ሰርቫይቭ ማድረግ ይቻላል። ዲሞክራሲ የሚባለው ነገር ሳንጠቀም ረጅም ዓመታት ሰርቫይቭ አድርገናል የሰው ልጆች። አሁንም ደግሞ ሰርቫይቭ ማድረግ ይቻላል። ዲሞክራሲ like not necessarily ለሰው የሚያስፈልገው ነገር ማለት አይደለም። ነገር ግን በዓለም ህግ ጉዳይ ላይ እንደዚህ በመፈንቅለ መንግስት ፈንቅሎ የመጣ የሚሊተሪ ወር ደግሞ የወታደራዊ አመራር ከጥቂት ጊዜያት በኋላ ለሲቪሊያን ነው ደግሞ ለህዝቡ ለንጹሃን ህዝቡ እንትን ይሰራል ስልጣን ይሰራል ተብሎ ይታሰባል። ብዙ የሚሊተሪው የመንግስት አገዛዝ ወር ደግሞ የመንግስት አገዛዝ ጥሩ አይደለም ልክ አይደለም ብሎ ሲያስብ በሚሊተሪ ወር ደግሞ በወታደራዊ መንገድ መንግስት ይገለብጥና ከዛ ይበቃዋል ወር ደግሞ ይሆናል ተብሎ ለሚያስበው ሰው ሰጣ ቢካዝ ሚሊተሪና ፖለቲክስ ስለማይገናኝ ማለት ነው። ስለማንኛውም የእናንተ ሀሳብ በዚህ ጉዳይ ላይ ምንድነው? በኢብራሂም ትራውሬን የምር ሴቪየር ነው አፍሪካን አንድ ሊያረጋት ወር ደግሞ ፓን አፍሪካኒዝም የሚባለው ነገር ላይ ያመጣ የሚችል መሪ ነው ብላችሁ ታስባላችሁ ወይስ ደግሞ is just another Russian proxy ወር ደግሞ ሩሲያ ከእንትን ካለቻቸው ካሰለጠነቻቸውና ሩሲያ በጣም የራሷን ፕሮፓጋንዳዎችና የራሷን ጥቅሞች ለማስጠበቅ ከምትጠቀምባቸው መሪዎች መካከል አንደኛው ነው። በዛውም ደግሞ ዲሞክራሲ ያስፈልገናል አያስፈልገም የሚለው ነገር በዛው ኮሜንት ላይ ጻፉልኝ። እኔ አያስፈልገንም ባይ ነኝ። እናንተ ምንድነው የሚላችሁ? ኮሜንት ላይ አስቀምጡልኝ።